ውድ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ ያው እንደ አዲስ ከአልሚ ጋር መተንላችኋል። የመስቀል በዓል ምክንያት በማድረግ ነው የመጣ ነው። እንኳን አደረሳችሁ ልንላችሁ ነው እና ያው ዛሬ በአዲስ ነገር ነው የመጣ ነው እና መዝሙር ለመዘመር ነው። ስለ መስቀል መዝሙር ልንዘምርላችሁ ነው ከአልሚ ጋር እና ያው እንዴት ንግስት ሶስት ጋር ደመራ ደመራ መስቀሉ እንዲገኝ የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል እንዲገኝ ደመራው ተበርቶ መስቀሉ ተገኝቷልና ዛሬ መስቀሉ የተገኘበት ቀንም ስለሆነ እኛ ያው በጣም ደስ ብሎናል። እንኳን ደስ አላችሁ እንኳን አደረሳችሁ እያልን እንግዲህ ያው አልሚ ሰላም ተባላችሁና ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ያው በአገር ውስጥም ከሀገር ውጭም የምትገኙ መላው ኦርቶዶክሳውያን እንኳን ለብርሃነ መስቀሉ በሰላም እና በፍቅር በጤና አደረሳችሁ። ቀሪውንም ዘመናችንን በሰላም በፍቅር በጤና ቆይቶ ለዓመቱ ደግሞ በሰላም ያደርሰን ነው የምለው። ዛሬ መጣላችሁ ከቢኒ ጋር እንኳን አደረሳችሁ ለማለት ነው። ሌላ ምንም አዲስ ነገር ይዘን አልመጣንም። እንኳን አደረሳችሁ ለማለት ነው። ዛሬ እንግዲህ መስቀል ስለሆነ ሌላም ነገር ስለ መስቀል ነው እንጂ ሌላ ነገር ይዘን አልመጣንም። አሁን የፈለግነው ነገር ምንድነው? ስለ መስቀል አንድ አጥር ያለች መዝሙር ዘምረንላችሁ እንኳን አደረሳችሁ ለማለት ነው ዛሬ በዚህ ቪዲዮ የተገኘ ነውና አሁን ቀጥታ ወደ መዝሙሩ እንሄዳለን ማለት ነው። እስከ መጨረሻ ተከታተሉ። እንግዲህ ትንሽ ጉንፋን ያዛርጎኛል። መዝሙሩን አብረን እንዘምራለን ማለት ነው። መዝሙሩን ለመዘመር በአብ በወልድ በመንፈስ ቅዱስ ስም በአንድ አምላክ እናምናለን እያመንና እየተማጸን እንዘምራለን። በስላሴ ስም እንዘምር። መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ። እንግዲህ የመዝሙሩ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እኛም ዘምረናልና እንትን የሚያለማልን የመላእክትን ዝማሬ ያሰማን፣ ለሁላችንም ያሰማን። እንግዲህ እንኳን አደረሳችሁ እያልን ነው የዘመርነውና እንኳን አደረሳችሁ በድጋሚ አሜን። ውድ ቤተሰቦቻችን እንኳን ሁላችንንም ለዛሬው ዕለት ለብርሃነ መስቀሉ በሰላምና በፍቅር በጤና እንኳን አደረሳችሁ። የላመሰ ይበለን። ሁላችንንም እንግዲህ ባይገባንም እንግዲህ እኛ ይገባናል ብለን ሳይሆን ችለንበትም ሳይሆን ዛሬ የመስቀል በዓል ነውና በመስቀል በዓል ሌላ ፕሮግራም ይዘን መምጣት ደብሮን ነው። መስቀል ራሱን የቻለ በዓል ነው። መስቀል ራሱን የቻለ ፕሮግራም አለው እና ለውድ ቤተሰቦቻችን
እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ለማለት ያክል ነው ዛሬ የመጣ ነው። ቀጣይ ነገ ደግሞ በሌላ ቪዲዮ እስክንገናኝ ድረስ እናንተንም ደህና ያቆያችሁ ይላመሰ ይበላችሁ። እንግዲህ ቤተሰቦቻችን እሷም እንዳለችው ሌላ ፕሮግራም ለመያዝ ያው መስቀል ነው። እንኳን አደረሳችሁ በድጋሚ እንኳን አደረሳችሁ እና ዛሬ ያው መስቀልን በማስመልከት ትንሽ ይኸው ደስ ይላል። የዛሬው ቀን በነገራችን ላይ ደመራ ምናምን በቃ ብዙ ነገር አለ። ብዙ ቤተክርስቲያን ምናምን ሄደን ሁላ እንትን ብለን የመጣ ነው። ደግሞ አሁን በቤታችን ሆነን የዘመርነውና በቃ ምን ልበላችሁ እኔ በጣም ደስ ብሎኛል። ለዛሬው ደግሞ ይሄን ያህል ካልኩ ይበቃኛል። በዓሉን የሰላም የፍቅር የጤና የመተሳሰብ ያድርግላችሁ። መልካም ቆይታ ይሆንላችሁ። በቀጣይ ቪዲዮ ደግሞ በአዲስ ቪዲዮ ነገ እንገናኛለን ማለት ነው። ቸር ያቆያችሁ ውድ ቤተሰቦቻችን። በቃ አበዛንባችሁ። ለሰላምታና እንኳን አደረሳችሁ ለማለት ያክል ነው ዛሬ መጣንላችሁ። ዛሬ ሌላ ቪዲዮ ይዞ ለመምጣት መስቀል በዓል በጣም ነው ደስ የሚለው። እዚህ ታዩ ደብረ ብርሃን ላይ በጣም በድምቀት ይከበራል። እዛ ቤተክርስቲያን ደርሰን አሁን ስንመለስ ደግሞ ይሁን ቤተሰቦቻችን እንኳን አደረሳችሁ ለምን አንላቸውም? እኛ ደስ ብሎን ደስታቸውን እኛ ለነሱ ለምን አናጋራም? እነሱስ እንዴት እንደሆኑ ለኮሜንት ላይ ይጽፉልና ምናምን ብለን እዚህ አሁን መተንላችኋል። እንግዲህ የላመሰ ይበለን ነው ምንም አልልም። ቸር ያቆያችሁ።